G+2 የምን መቶ 10 ሺህ አለከ እንዴ ባላ ወላሂ ማን አዲ ቤተሰቦች እንዴት ናችሁ ደህና ናችሁ ተጠፋፋና ዛሬ ምርጥ አይዲያ አለኝ እና እንስራ ምናምን ነገር ነው የምለው ተኝቼ ነበር ከተራዊ መልስ ምናምን ነገር አሁን ሳሎን ቤት ይሆናል ፊልደፊት ወጥቼ ነው የምነግረው ከጓደኛው ጋር ቁጭ ብለው ነበር ቀድምና እኔ ደከማለኝ ከዛ መጥቼ ተኛው አሁን እንቅልፌን ጨርሻለሁ ወደ ሳሎን እሄዳለሁ ማለት ነው አብራችሁኝ ሁኑ ከዚህኛው ማብራት አትፈቅስ ላችሁ እንዴ ሸኪ ስማ እኔ እንቅልፍ ጠገብኩኝ ምን እየሰራ ነው ደግሞ ምን እየሰራ ሁሌ ስትስል የሆነ አይዲያ ነበረኝ G+2 የምን ስራውን እንሰራበትን ቦታ ኮንቴነር ለናሰራ 110 ሺህ ምናምን አሉ ባለፈው 110 ሺህ አለከ እንዴ ባላ ወላሂ ማን አብዲ ባለፈው ኮንቴነር 1500 ባለው አንድ ፍሬ 500 ሲሆን እኛ በመንፈልገው ሜትር ደግሞ 110 ሺህ መጣ 110 ሺህ መጣ አጠቃላይ ማለት የጣራውን ምናምን ባንተ ሲቀጥል ደግሞ የእጅ ምናምንም ሌላ ቢስሚላህ ደመር አስቢ ስለዚህ እና ምን እየሰራ ነው እንዴ እቺኛው እኔ ምሰራባት ክፍል ትሆናለች እሺ አላለቀም ገና ይሄ ሰፊው ደግሞ አንቺ መስሪበት ይሆናል ከስር ማለት ነው ሲቀጥል ከስተመር እዚህ ጋር መወጣጫ ይሰራል በኔ በኩል መወጣጫ በውስጥ ነው በውስጥ ማለት ነው በውጪ ማድረግ ይችላል በውስጥ ማቆና እንደ ክፍል ስለሆነ ይጠባና አይጠብም ምክንያቱም ምታስተናግጁ ለስራው እቺን ክፍል ብቻ አይደለም የምትጠቀሚ ከስተመር በዚህ ይወጣል መወጣጫ ይወጣና በዚህ በኩል ወጥቶ እዚች ላይ እየተናፈሰ መጠቀም ይችላል አንደኛ እቺን ስንሰራት ቆርቆሮ አስቀረም ማለት ነው አሉ ረብራቦች እንደዚህ ይመታሉ ውስጥ ዳና ቋሚ ያለው ሸጋጋሪ ማለት ነው ከዛ አርማታ ይቦካና ውስጥ ላይ ይለሰናል ኦኬ ጥሩ መሬት ሆነ ማለት ነው እና ፎቅና ምድርን ሰራ ሲቀጥል እነዚህ ቋሚዎች ናቸው ከሚሰሩ ጂም ቋሚዎች እነዚህ ማለት ነው እና ከላይ ላይ አየር ላይ ይሄ ምርጊት አይፈልግ ምናምን አየር ላይ እነዚህ አይሻቸው እንደ መደገፍ በቀላሉ ማለት ነው ከላይ ላይ ይደረግላቸውና ቆርቆሮ እዚህ ላይ ይውላል ጣራ አለው ቆርቆሮ እዚህ ላይ ይውላል አልሳልኩትም ገና ቆርቆሮ በሙድ ይሰራል እና ይሄንን እየሳልክ ነው የሥራ ቦታችንን በአማረ መልኩ ሰራዋለሁ ብዬአስብ ራስን መስራው ራስህ እርግጠኛ ነህ ታው ማን አጋዥ ምናምን ፈልገ አጋዥ አያስፈልግም ረዳት የዛሬው ልጅ ረዳት እንደዛ አብሮኝ ሊያግዘኝ ከቻለ እንዲቆራረጠን ቶሎ እንዲፋጠን አስቢለት ሙያም እንዲቀስም አደርገዋለሁ ከዛውጪ እሱ ሊስማማ እንኳን ባይችል ብቻዬን ወጣዋለሁ ብዬአስባለሁ አንቺ ከጎኔ ካለሽ ምንም ይከብደኝ ነገር ለብቻዬን ቢሆን አይተሻለ የሰራሁትን ኮርኒስ ያለ ምንም እንትን ያለ ረዳት ብቻ ያለ ምንም ረዳት ብቻዬን ስወጣ ስወርድ በራሴ ፕላን ነው ከዚህም በላይ መስራት እንደምችል አውቃለሁ ስታንዱንም ብትይ ጊዜያዊ ዝም ብዬ ሰርተከዋና ይቻላል እና
እዚህ አሉ የምትያቸው ጣውላ ቤቶች ራሱ ሊሰሩት ያልቻሉትን ማለት ሊሰሩት ይችላሉ በርግጥ ግን አይዲያው አልመጣላቸውም እኛ ሰዎች ብዙ ጊዜ ምን አለ መሰለሽ የመወራረስ እንትን አለ አንዱ እስኪያመጣ እንጠብቃለን አንድ ነገር ስለዚህ ህሊናችን ላይ የመጣውን ነገር መስራት እንችላለን እኔ አሁን ይሄንንም መስለው አንቺን ቢያንስ ላስረዳሽ በዚህ መልኩ በሚለው እንጂ ከዚህ በተለየም ሐሳቤ ጭንቅላቴ ውስጥ አለ ምን አይነት መልኩ መስራት እንደምችል ማለት እና እርግጠኛ ነኝ ራስ ሰራዋለህ እኔ እኮ ሌላ ነገር ልነግርህ ምናምን ነገር ስመጣ ይሄንን እየሰራ አገኘውክና የኔው ረሳውቲ ነገር ልቅጤነኔና በቃ ሰዎችን ምናምን ነገር ፕራንክ እናደርጋለን በዛውም ደግሞ ቅንነታቸውን እናያለን ምላችሁ ያው በቃ ቅን ለሆኑ ሰዎች የሆነ ጊፍት ምናምን ነገር እናዘጋጅና ከዛ ፕራንክ እናደርጋቸዋለን ምናምን ነገር ቢልነግረው ነበር አመጣጤ ማለት ነው ለካሱ እዚህ ጋር ይሄንን እየሳለ ነው ማለት ነው እኔ እየተኛውኝ ይገርማል ዛሬ ደግሞ አምሮባል እንዴት ነው አላማረበትም ማሻአላ በሉ ጥምጣምናን ሂዶባል በነገር ላይ ቻናላችንን በጣም ወደውታል ኦኬ ሰብስክራይብ ያደረጋችሁ ብዙ ተመልካች አለ አሁን እስከ ስንት ሚሊዮን ምናምን ግን ሰብስክራይብ ያው 40,000 ሊገባ ነው በነገርሽ ላይ ማለት ነው አንድ ማለት የምፈልገው ነገር አለ ምን በተለይ ለሴቶች ወንድ ልጅ ቢያንስ የሚወዳችሁን ወንድ ልጅ እድል ስጡት ባይኔ ምክንያቱም በፍቅር ማግኘት ከቻለ አንድን የሚያፈቅረውን ሰው ማግኘት ከቻለ አንድ ሰው መስራት የማይችላቸው ነገሮች አይኖሩ ቢያንስ ወሳኝ ናት አንድ ሴት ለሱ እሷ ካለችው ምን ብርታቱ ናት ጥንካሬው ናት ጉልበቱ ናት እኔ በፊት በሌላውበት ሰዓት ምንም የፈሰሰ ውሃ ቀናት ታረግም ነበር የመስራት ምንም አይነት በቃ አይምሮዬ ብዙ ነገር እያዘዘኝ መስራት እየቻልኩ አይሰራም ዋው ከፊሉ ሐሳቤ የሚሆነው ወደ አንቺ ነው በቃ አንቺን የማጣቱን ህመም ነበር ሳስታምም የነበረው ያ ማለት ደግሞ ምንድነው ሰዎች ሳይረዱኝ ስም ሲያሰጠኝ ኖረ እሱ እንደዚህ ነው መፍትሄውን የወንሽበትን ህመምሽን የሚጋራ ሰው አታገኝም ይባስ በወንሽው ነገር ላይ ተጨማሪ መጥፎ እንድትሆኚ የሚያደርግሽ ይብሳል ከሚረዳሽ ይልቅ ማለት ነው እና ለዛ እናንተም ተቆጠቡ ለባላችሁ ወይም ለፍቅረኛችሁ ኑለትና ተሰብስባችሁ ኑሩ ብርታት ሆኖት ጉልበት ሆኖት ወንዶች እያለ ነው ማለት እኔ አሁን ሚስት ያለች ብዬ አቅሙ ሊኖራት ይችላል ለማሰራቱ ነገር ግን አንደኛ የኔንም እንትን ማውጣት መቻል አለብኝ ይቀለኛል የሆነ መሰራው ነገር ደስታን ይሰጠኛል ለሷም ሞራል ይሆናታል ሲቀጥል እኔ መስራት እንደምችል ሰርቼ ማሳየት ከቻልኩኝ ኦር ተዛዙ ላላገኝ ይችላል ለለየ ነገር በመስራቴ ቀድሞ ሲሰጠኝ የነበረን ስም መሻርም የምችልበት አጋጣሚ እንዳለ ነው የሚሰማኝ ሲቀጥል ብዙ ሰዎች ስም የሰጡኝ ኦር እኔና አንቺ እንዳንግባባ አድርገው ላንቺ ብዙ ነገር ያሉሽ ሰዎች የሚያፍሩበት ሁሉ አጋጣሚ ነው መፍጠር የምንችለው እኛ ከኛ ተሞክሮ ቢያንስ መማር የሚችሉት ነገር አለ ብዬ አስባለሁ ስለዚህ እና ኑሮን እንዴት መኖር እንዳለባችሁ የቻናል በጣም ያስተምራል ኑሮ ተወዷል ኑሮ እንደዚህ ነው ከሚሉት ይልቅ ኑሮን እንዴት በቀላል ሲስተም መኖር እንደምትችሉ በእኛ ህይወት ውስጥ ያያችሁ ነው ብላችሁ የነገራችሁን ደግሞ
ኮሜንት በውስጥ ምናምን የምትጽፉልን ሰዎች አላችሁ እናመሰግናለን አሁንም ይህንን ቻናልን ሰብስክራይብ አድርጋችሁ ከጎናችን ሁኑ ቪዲዮን ላይክ በማድረግ ደግሞ ከጎናችን ሁኑ ሲቀጥል ደግሞ ያንን ቤት እውነት ይሄ አሁን የሳለውን ማለት ነው በቃ ከሰራው በሌላ ቪዲዮ ደግሞ አሳያችኋለሁኝ ማለት ነው ከተሰራ ኑሮን ለማቅለል በቀላል ነገር ሳናካብደው ብዙ ነገር መስራት እንችላለን ቀለም ራሱ አቀባብ ላይ ለምሳሌ ግንብ ለማስመሰል የምታመጫቸው በስዕል ደረጃ መሳሪያቸው ቀላል ነገሮች አሉ እዚህ ሌላ ደግሞ ስሏል መሰለኝ እና እስኪ አሳያችኋለሁ ወይንም አብረን እናየዋለን ተመርጣላችሁ የትኛው ዲዛይን እንደሚያምር ከዚህኛው ማለት ነው እዚህ ሁለተኛው ዋው ሁለተኛው ይሄ ነው ወንበር ምናምን ይታየኛል ላይ የምንድነው እኔ ቡና ሻይ ምናምን ስሰራ ሰዎች ቁጭ ብለው እዚች ጋር ይጠቀማሉ ማለት ነው ቡና ሻይ እርጎ ምናምን ነገር ነው መስራት የምፈልገው የኛው ደግሞ የሱ ነው ጸጉር ቤት የወንዶች ጸጉር ቤት ማለት ነው እና ይሄ መወጣጫው ነው እና ይሄኛው ይሄ ቢ ኤ ሶሪ ይሄ መጀመሪያ የሳለው ኤ ይሻላል ወይስ ቢ ይሻላል የትኛው ነው ምርጫ ለኔ ግን የተመቸኝ ይሄ ነው ቢ ማለት ነው በሁለተኛ ላይ የሰራው የናንተ ምርጫ የቱ ነው ይሄ ወይስ ይሄኛው እና አሳውቁን ኮሜንት ላይ እንወዳችኋለን ወደ ውጪ ወጥቷል ማለት ነው ያትና እና ይመቻችሁ በቃ ምርጫችሁን አሳውቁን በእናንተ ምርጫ ይሰራል ማለት ነው